ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምሩ ነኝ። አብራችሁን ቆዩ። የአውራዳ ጤና ጣቢያ መለስተኛ የቀዶ ጥገና አገልግሎት ስራ ለመጀመር ቅድመ ዝግጅት እያጠናቀቀ መሆኑን የከተማው ጤና ዩኒት አስታወቀም። የአገልግሎቱ መጀመር የእናቶችንና የህፃናትን ሞት ለመቀነስ የሚደረገውን ጥረት ያግዛልም ተብሏል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ጽዮን ታደለ ታቀርበዋለች። የእናቶች መለስተኛ ቀዶ ጥገና ማዕከል ግንባታ በቀድሞ በደቡብ ክልል ተጠናቆ የህክምና ቁሳቁሶች ባለመኖራቸው እስካሁን አገልግሎት ሳይጀመር መቆየቱን የአውራዳ ከተማ ከንቲባ አቶ ታረቀኝ ኃይሌ ገልጸዋል። የከተማው ነዋሪዎች የዘመናት ጥያቄ የነበረው የመለስተኛ ቀዶ ጥገና አገልግሎት ማዕከል በለውጡ መንግስት ችግሩ ተቀርፎ ወደ ስራ ሊገባ እንደሆነ አስረድተዋል። ጤና ጣቢያውና ኦአር እንቅስቃሴውን በተመለከተ ያው እንደ የህዝባችን የዘመናት ጥያቄ ነበረ። ግንባታውን አስመልክቶ በቀድሞ ደቡብ ክልል የተገነባበት አግባብ ነው አለው። ነገር ግን ግንባታው ያው ቆሞ ተመርቆ እስካሁን ወደ አገልግሎት ያልገባበትና ስራ አገልግሎት ለህዝቡ በተፈለገበት ልክ ሳይሰጥ የቆየበት አግባብ ነው ያየነውና በዚህ ልክ ደግሞ ያው ፓርቲያችን መንግስታችን ሰው ተኮር ከመሆኑ የተነሳ ኦአር አገልግሎት እንዲሰጥ ዘርፈ ብዙ እንቅስቃሴዎችን አድርገናል። አሁን ኦአር አገልግሎት የሚሰጠው ለአንድ መዋቅር ለአውራዳ ከተማ አስተዳደር ብቻ አይደለም። ለጎባ ወረዳ፣ ለደቻ ወረዳና ለአውራዳ ከተማ አስተዳደር ነው። ኦአር ደግሞ አገልግሎት መስጠት በእነዚህ መዋቅር ውስጥ ያሉ የእናቶችን ስቃይ 100% ይቀንሳል ተብሎ ታስቦ ነው ሲጀመር የተገነባው። ነገር ግን በተገነባበት ልክ አገልግሎት ያለ መስጠቱ እጅግ በጣም ችግር የሆነበት ሂደት ነው አለው። በ2018 በጀት ዓመት የኦአር አገልግሎት ለማስጀመር በጀት ያልተያዘ ቢሆንም ለሰው ህይወት ቅድሚያ መስጠት ስለሚገባ ስራውን ለማስጀመር ቅድመ ዝግጅት እየተጠናቀቀ መሆኑን ጠቁመዋል። የቀዶ ጥገና አገልግሎት ስራ ሲጀመር በወሊድ ወቅት የሚኖረው የእናቶች ስቃይና ሞት ለመቀነስ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ማዕከሉ ወደ ስራ ሲገባ ለአውራዳ ከተማ፣ ለጎባ ወረዳና ለዴቻ ወረዳ ማህበረሰብ አገልግሎት የሚሰጥ በመሆኑ የተጓደሉ ቁሳቁሶችን ለመሙላት በቅንጅት ለመስራት በጋራ እየመከሩ እንደሆነ አስረድተዋል። የቀዶ ጥገና ስራ ጀምሮ እንዳይቆም በየደረጃው ያለው የመንግስት መዋቅር ድጋፍና እገዛን እንዲያደርጉ ከንቲባው ጥሪ አቅርበዋል። በኋላ የሚጠብቁን ብዙ ነገሮች አሉ። አንደኛ ኦአር ከተጀመረ ላውንደሪ ቤት ግንባታ ያስፈልጋል። የላውንደሪ ቤት ግንባታ በእኛ አቅም ብቻ የሚቻል አይደለም። ላውንደሪ ማሽን ያስፈልጋል። ለምን አምሶላ ወዲያው ታጥቦ ሳኒቴሽኑ በጣም መጠበቅ ስላለበት ማለት ነው። ለዚህ እንደዚህ አይነት ነገሮች አሉ። አምሶላ አለ፣ ብርድ ልብስ አለ፣ አልጋ አለ፣ የተለያዩ ነገሮች የጎደሉ አሉ። ለማስጀመር ነው አሁን የአክሲስ እንደዚህ አይነት ግንባታ ኖሮ አገልግሎት ህዝቡ ሳያገኝ ከምኖር ብሎ ነው ለአንድ ለ5 ወር ለ6 ወር ማቴሪያሎችን ሰጥቶ እያስጀመረ ያለው። ይሄን መልካም ተሞክሮ እኛ ይዘን ተቀናኝተን ማስቀጠል አለብን ብዬ አስባለሁ። የደቻ ወረዳም የጎባ ወረዳም የአውራዳ ከተማ አስተዳደርም የኛ ስራ ነው የሚሆነው ካሁን በኋላ ያለው። ይሄን በጋራ ከነሱ ጋር እናወራለን። ከዞን ጋር ተነጋግረን ከነሱ ጋር በጋራ ተቀናኝተን ቅድም ላልኳቸው ነገሮች ምላሽ ባጭሩ የሚሰጡ ናቸው። እነዚህ ነገሮች አሁን ቀዶ ጥገና ከተጀመረ ላውንደሪ ግድ ነው። ለምን አምሶላ ይታጠባል፣ እዛ ላይ የሚበላሹ አምሶላዎች ይኖራሉ። ገና ወስደ በእጅ አጥበ አድርቀህ አይሆንም። እንግዲህ ሌላ ከተማ ላይ ሄደን እያየን ነው፣ ሌላ ጤና ጣቢያዎች ላይ ሄደን እያየን ነው። ያ ነገር ደግሞ እነሱም አሳይመንት ሰጥተዋል። አሁን እኛ እነዚህን ነገር ሰጥተን ካሟላን እነዚህ ነገር ሊታሰቡ ይገባሉ የሚለው ነገር ባለሙያዎች ተናግሯሉ። ላውንደሪ ግድ ነው። ላውንደሪ ግድ ስለሆነ አሁን ወደ ላውንደሪ አካባቢ ላይ ያለው ነገር ላይ ቅድም ያልኩት አምቡላንስ ኮመን ሊዛ ቦታ ላይ መቆም፣ አንድ ችግር ሲደርስ ሆስፒታል ላይ ማድረስ የሚችል አምቡላንስ ዝግጁ ነው መቆም መቻል አለበት። እነዚህን በምን አይነት ሁኔታ ማስገድ እንችላለን የሚለውን ነገር ከደቻ ወረዳ ጋር ከጎባ ወረዳ ጋር ከኛ ጋር ሆነን ቅንጅታዊ አሰራሩን የምናስገባበት አግባብ የምናስቀጥልበት አግባብ ይኖራል ብዬ ነው የሚያስበው። ለዚህም ያው ቅድም እንዳያቸው አሁን በእኛ አቅም የሚደረጉ ነገሮችን እያደረግን ነው ለማስጀመር። ይሄ ነገር ደግሞ ተጀምሮ እንዳይቆም እኔ ለመጨረሻ አደራ ምለው በየደረጃው ያለ መዋቅር ሊደግፈን ይገባል። ዞን ሊደግፈን ይገባል። ክልል ሊደግፈን ይገባል። የከተማ አቅም ምን እንደሆነ ይታወቃል። የገቢ አቅሙ ምን ያክል እንደሆነ ይታወቃል። አሁን ደግሞ አንዳንድ መሰረተ ልማቶችን እያስካሄድን ያለናቸው መሰረተ ልማቶች አሉ። እነዚህ ትንሽ አቅማችንን ያዝ ያደርጋሉ። ለዚህ አሁን እነዚህ ይሄ ኦአር ደግሞ ቀዶ ጥገናውን ከጀመረ
ቅድም ያልኳቸው ነገሮች መሰረታዊ የሆኑ ነገሮች ናቸው። ስለሚያስፈልጉን እኛም እንደ መዋቅር እንቀናጃለን። በየሂደቱ ያለ መዋቅር ደግፎ ይሄን ኦአር አገልግሎት ለህዝቡ እንዲሰጥ ማድረግ ያስፈልጋል የሚል ነገር ነው በእኔ በኩል ያለው። የአውራዳ ከተማ ጤና ዩኒየን አስተባባሪ አቶ አብርሃም አበበ በበኩላቸው የቀድሞ ጥገና ማዕከሉ የማህበረሰብ ክፍሎች አገልግሎት መስጠት የሚችል መሆኑን አመላክተዋል። አክሰስ የተሰኘ ግብረሰናይ ድርጅት የተለያዩ ቁሳቁሶችና ለባለሙያዎች የስልጠና ድጋፎች እያደረገ መሆኑን ጠቅሰው በድጋሚ አልትራሳውንድና ጄኔሬተር ለመስጠት ቃል መግባቱን ገልጸዋል። የጤና ጣቢያው ኃላፊ ወይዘሮ ብርቱካን አለማየሁ ስራውን ለማስጀመር ዶክተሩን ጨምሮ ሌሎች ባለሙያዎች ስልጠና ለመውሰድ እየተጠባበቁ መሆናቸውን አስረድተዋል። ጠቅላላ ሕክምና ዶክተር አይና አለማበበ እንዳሉት የእናቶች ቀዶ ጥገና ስራን ለመስጠት የ5 ወር ስልጠና መውሰዳቸውንም ጠቅሰው ስራውን ለመጀመር ዝግጁ መሆናቸውንና በስልጠናው በርካታ ዜጎችን በተግባር ሰርቶ መምጣታቸውን አመላክተዋል። ለፖሊስ መኮንኖች የሚሰጠው የማዕረግ ሽግግር የደረጃ እድገት ብቻ ሳይሆን ሀገራዊና ክልላዊ አደራ መሆኑን ዶክተር ኢንጂነር ነጋሽ ዋጌሾ አስገነዘቡም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን በሞዲዮ ፖሊስ ማሰልጠኛ ተቋም ለ3ኛ ጊዜ ያሰለጠናቸውን የመካከለኛና ከፍተኛ ማዕረግ ሽግግር ሰልጣኝ የፖሊስ መኮንኖች አስመርቋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ምህረት ማሞ ታቀርበዋለች። የዘመናዊ ፖሊስ አመራርነት ስልጠና የወሰዱና ከዋና ሳጅን ወደ ረዳት ኢንስፔክተር እንዲሁም ከኢንስፔክተርነት ወደ ዋና ኢንስፔክተርነት ሽግግር የሚያደርጉ መኮንኖች ናቸው እየተመረቁት። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም የፖሊስ ሰራዊትና የጸጥታ መዋቅር ዋነኛ ሚና ህገ መንግስትና ህገ መንግስታዊ ስርዓትን መጠበቅና ማስጠበቅ መሆኑን በምረቃ ስነ ስርዓቱ ላይ ባደረጉት ንግግራቸው አንስተዋል። ምሩቃን መኮንኖችና የፖሊስ አባላት ሀገርና ሀገረ መንግስት የሰጠውን ታላቅ ኃላፊነት በታማኝነትና በጀግንነት እንዲወጡ አስገንዝበዋል። በሀገር ደረጃም ብሎም በክልላችን የተጀመረው የልማትና የመልካም አስተዳደር ጉዞ ስኬታማ የሚሆነው ዘላቂ ሰላም ሲረጋገጥ መሆኑን አያይዞ አንስተዋል። በመሆኑም እንደ ሀገር የተጀመረው የብልጽግና ጉዞን ለማደናቀፍና የመንግስትን ስልጣን በኃይል ለመቆጣጠር የሚፈልጉ አካላትን ሴራና ድርጊት ለማክሸፍና ለመከላከል ዝግጁ እንዲሆኑ ርዕሰ መስተዳድሩ መመሪያ ሰጥተዋል። የክልሉ ፖሊስ ኮሚሽን በፖሊስ ተቋም ዘንድ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታትና የጀመረውን የሪፎርም ስራ የበለጠ ውጤታማ እንዲሆን የክልሉ መንግስት ያላለሰለሰ ድጋፍ እንደሚያደርግ በንግግራቸው አረጋግጠዋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ በበኩላቸውም በክልሉ የተጀመረው ዘላቂ ሰላምና ጸጥታ ግንባታ ስራ እንዲቀጥል የፖሊስ ተቋምን የማብቃትና የማጠናከር ተግባር ተጠናክሮ እንደሚቀጥልም ገልጸዋል። የክልል ፖሊስ ኮሚሽን ምክትል ኮሚሽነር ፈቀደ በቀለ በበኩላቸውም ከለውጡ ወዲህ የህዝብን ደህንነት ለመጠበቅና ሰላማቸውን ለማረጋገጥ የሚያስችሉ የሪፎርም ስራዎች በትኩረት እየተሰሩ ይገኛሉ ብለዋል። እንደ ሀገር የተጀመረው የሪፎርም ስራ ውጤታማ እንዲሆን የክልሉ ፖሊስ ኮሚሽን በአጭር በመካከለኛና በረዥም ጊዜ የፖሊስ አባላት አቅምን ለመገንባት ዘርፈ ብዙ ተግባራት እያከናወነ ይገኛልን ብለዋል። ኮሚሽኑ በፖሊስ አባላት ዘንድ በየጊዜው ሲነሱ የነበረው የማዕረግ ሽግግር፣ የአቅም ግንባታና ሌሎች የጥቅማ ጥቅም ጥያቄዎችን ለመፍታት በትኩረት እየተሰራ እንደሚገኝ የገለጹት ኮሚሽነሩም ተግባሩ በቀጣይነት ተጠናክሮ ይቀጥላልን ብለዋል። የደቡብ ምዕራብ ኢትዮጵያ ምርጥ ዘር ድርጅትን ሁለንተናዊ አቅም ለመገንባት እየተደረገ ያለው ጥረት አዎንታዊ ለውጥ እያመጣ መሆኑን ምክትል ርዕሰ መስተዳድር አቶ ማስረሻ በላቸው ገለጹም። የደቡብ ምዕራብ ኢትዮጵያ ምርጥ ዘር ድርጅት ቦርድ በተለያዩ አጀንዳዎች ላይ ውይይት አድርጓል። ክፍለ ዓለሙ ከክልሉ መንግስት ኮሚኒኬሽን ቢሮ የተገኘውን ዘገባ እንደሚከተለው አሰናድቶታል። ቦርዱ የክልሉ ምርጥ ዘር ድርጅት የ2017-18 በጀት ዓመት የመኸር አፈጻጸም፣ የቀጣይ 2018-19 በጀት ዓመት እቅድና ከመንግስት በሚደረገው የማሽነሪ ድጋፍ ላይ በሰፊው ውይይት በማድረግ ቀጣይ አቅጣጫዎችና ውሳኔዎችን አሳልፏል። የመኸር አፈጻጸም አበረታሽና ልምድ የተገኘበት እንደሆነ የገለጹት የቦርዱ አባላት በቀጣይ የተሻለ አፈጻጸም ለማስመዝገብ ፈጠራና ፍጥነት የታከለበት ተግባር መፈጸም እንደሚጠበቅበት ገልጸዋል። የክልሉ ምርጥ ዘር ድርጅት ለአርሶ አደሩ የቴክኖሎጂ ሽግግር ለማድረግና የተሻለ ምርጥ ዘር ብዜት ለማከናወን በቴክኖሎጂ የታገዘ ስራ መስራት እንደሚጠበቅበትም አንስተዋል። ለውጤታማነቱ ሁሉም የቦርዱ አባላት የበኩላቸውን ሚና መወጣት እንደሚጠበቅባቸውም በምክክር መድረኩ ተመልክቷል። የደቡብ ምዕራብ ምርጥ ዘር ድርጅት ዋና ስራ አስፈጻሚ ዶክተር ብርሃኑ ብላቴ ድርጅቱ የክልሉን የምርጥ ዘር ፍላጎት ለመሸፈን ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። በ2018-19 የምርት ዘመን 270 ሄክታር በላይ መሬት በስራ ስር በብዕርና አገዳ ሰብሎች በመሸፈን ከ5000 ኩንታል በላይ ምርት ለማግኘት እቅድ መያዙን ዋና ስራ አስፈጻሚው ዶክተር ብርሃኑ ብላቴ ጠቁመዋል። የቦርዱ ሰብሳቢ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው
በ2017-18 የምርት ዘመን የመኸር አዝመራ ድርጅቱ 88 ሄክታር ማሳ በማልማት ከ1500 ኩንታል በላይ የተለያዩ ሰብሎች ምርጥ ዘር ማምረቱን ገልጸዋል። ይህም ለክልሉና ለሀገራችን የዘር መገኛ ምንጮችን በማስፋት ምርትና ምርታማነትን ከመጨመር ባሻገር የግብርና ገጠር ትራንስፎርሜሽንን ለማረጋገጥ ለምናደርገው ጥረት የበኩሉን አስተዋጽኦ እንዲወጣ ያስችለዋል ብለዋል። በመኸር አዝመራ ድርጅቱ ካሳየው የሥራ እንቅስቃሴ ልምድ በመቅሰም በተሻለ ዝግጅት ፈጠራና ፍጥነትን በማከል በ2018-19 የበልግ አዝመራ ለበለጠ አፈጻጸም መትጋት አለበት ያሉት አቶ ማስረሻ የድርጅቱን ሁለንተናዊ አቅም ለመገንባት የክልሉ መንግስት የማሽነሪ ድጋፍ ከኢትዮጵያ ግብርና ስራዎች ኮርፖሬሽን እንዲያገኝ ለማመቻቸት በትኩረት እየተሰራ መሆኑን አስረድተዋል። የክልሉ መንግስት የተቋሙን አቅም ለማሳደግ አስፈላጊውን ሁሉ ድጋፍ እንደሚያደርግ የገለጹት ምክትል ርዕሰ መስተዳድሩ አቶ ማስረሻ በላቸው ማሳ የማስፋትና የተለያዩ የምርጥ ዘር ሰብሎችን በማልማት ላይ ትኩረት ማድረግ እንደሚያስፈልግ አሳስበዋል። የበለጠ ምርታማ ለመሆን የቴክኖሎጂ የቅድመ ዝግጅት ስራዎችን ማጠናከር፣ ተገቢውን የአረም ቁጥጥር የድጋፍ ስርዓት ማጠናከር እንደሚጠበቅበትም ጠቁመዋል። በ2018-19 የበልግ አዝመራ በተቋሙና በሁለታ እርሻ የሚገኝ 270 ሄክታር ማሳን በማልማት ከ5000 ኩንታል በላይ የብር የአገዳ ስራ ስርና የእንስሳት መኖ ምርጥ ዘር ለማምረት መታቀዱን ገልጸው ለእቅዱ ስኬት ከወዲሁ የቅድመ ዝግጅት ተግባራትን ማከናወን፣ የግብርና ሜካናይዜሽን አሰራርን በስፋት መተግበርና የባለድርሻዎችን ቅንጅት ማጠናከር ወሳኝ በመሆኑ ሁሉም ሊተገብረው ይገባል ሲሉ አሳስበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና ምክትል ርዕሰ መስተዳድሩ አቶ ማስረሻ በላቸው በ275 ሚሊዮን ብር በላይ በሆነ ወጪ እየተገነባ ያለውን የቦንጋ አዳሪ ትምህርት ቤት ግንባታ ያለበትን ደረጃ ጎበኙም። የቦንጋ አዳሪ ትምህርት ቤት ከ275 ሚሊዮን ብር በላይ በሆነ ወጪ ሰዎች ለሰዎች መንግስታዊ ባልሆነ ድርጅት ገንዘብ ድጋፍ ነው እየተገነባ ያለው። ከፍተኛ የመንግስት የስራ ኃላፊዎቹ የትምህርት ቤቱ ግንባታ ያለበትን ደረጃ ተዘዋውረው በመመልከት በስራ ላይ የሚገኙ የግንባታ ሰራተኞችን አበረታተዋል። የትምህርት ቤቱን ግንባታ እስከ 2018 ዓመተ ምህረት ሚያዝያ ወር መጨረሻ ለማጠናቀቅ ርብርብ እየተደረገ መሆኑን በጉብኝቱ ወቅት ተጠቁሟል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመትን በማስመልከት በተዘጋጀ መድረክ ተገኝተው ጥናታዊ ጽሑፍ አቀረቡም። የዩኒቨርሲቲው የቀድሞ ተማሪ የሆኑት ጠቅላይ ሚኒስትሩ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ነው ጥናታዊ ጽሑፋቸውን ያቀረቡት። በዚህ መድረክ የዩኒቨርሲቲው የአካዳሚክ አመራሮችና ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የዛሬው መርሃ ግብር 75ኛ ዓመት በዓሉን ለማክበር እየተዘጋጀ ያለው አንጋፋ የአዲስ አበባ ዩኒቨርሲቲ ላለፉት ሳምንታት ሲያካሂዳቸው የነበሩት ተከታታይ ገለጻዎችና ፕሮግራሞች ማጠቃለያ እንደሆነ የጠቅላይ ሚኒስትሩ ጽሕፈት ቤት በማህበራዊ ገጹ አመላክቷል። ወጣቶች የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅ በሚደረገው ጥረት በንቃት መሳተፍ እንዳለባቸው የሴቶችና ማህበራዊ ጉዳይ ሚኒስቴር አሳሰበም። በኢትዮጵያ ወጣቶች ፌዴሬሽን አዘጋጅነት የባህር በራችን የደም ስራችን በሚል መሪ ሀሳብ አገር አቀፍ የወጣቶች የንቅናቄ መድረክ ተካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክፍለ ዓለሙ እንደሚከተለው ያቀርበዋል። በመድረኩ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ወጣቶች ለሀገር እድገት የጀርባ አጥንት መሆናቸውን ተናግረዋል። ኢትዮጵያ ሁለንተናዊ ብልጽግናዋን ለማረጋገጥ ብሔራዊ ጥቅምና ፍላጎቷን ለማስጠበቅ በምታደርገው ጥረት የወጣቶችን የላቀ አቅም የምትፈልግበት ወሳኝ ምዕራፍ ላይ እንደምትገኝም ሚኒስትር ዴኤታዋ ገልጸዋል። ለኢትዮጵያ የህልውና ጉዳይ የሆነውን የባህር በር ባለቤትነት ጥያቄ ለማሳካት ደማቅ ታሪክ የሚጻፍበት ምዕራፍ ላይ መደረሱንም ተናግረዋል። ወጣቶች ይህንን ታሪካዊና ስትራቴጂካዊ ጥያቄ በሚገባ ተረድተው በእውቀትና በሰለጠነ መንገድ ድምፃቸውን ሊያሰሙ እንደሚገባም የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዋ ሙና አህመድ አሳስበዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ በበኩላቸው ኢትዮጵያና ቀይ ባህር የማይነጣጠሉ ናቸው ብለዋል። ኢትዮጵያ ከቀይ ባህር ጋር ያላትን የጠበቀና የማይነጣጠል ትስስር ምላሽ ለማስገኘት ወጣቶች ታሪካዊና ተፈጥሯዊ እውነትን በሚገባ ተገንዝበው ሊሰሩ እንደሚገባ አመልክተዋል። አምባሳደር ሌንጮ ባቲ ኢትዮጵያ የባህር በር እንዲኖራት የምታደርገው ጥረት የታሪክ የሕግና የተፈጥሮ መብትን መሰረት ያደረገ መሆኑን አስረድተዋል። ወጣቶች በእውቀትና በዲፕሎማሲያዊ መንገድ በመረዳት የሀገርን ብሔራዊ ጥቅምና ክብር ለማስጠበቅ በሚደረገው ጥረት ግንባር ቀደም ተሳታፊ መሆን እንደሚጠበቅባቸውም ተናግረዋል።
የኢትዮጵያ ወጣቶች ፌዴሬሽን ፕሬዝዳንት ታረቀኝ አብዱል ጃባር ወጣቶች ወቅታዊውን ዓለም አቀፍ ሁኔታ በመረዳት የኢትዮጵያን እውነት በዓለም መድረኮች የማስተጋባት ኃላፊነት እንዳለባቸው ገልጿል። የባህር በር ጥያቄን ጨምሮ በዋና ዋና ሀገራዊ ጉዳዮች ላይ ወጣቶች የነቃ ተሳትፎ እንዲያደርጉም ጥሪያቸውን አስተላልፈዋል። የመድረኩ ተሳታፊ ወጣቶች በበኩላቸው የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በጋራ ለማሳካት የበኩላቸውን አዎንታዊ ድጋፍ ማድረጋቸውን አስታውሰው በቀጣይም የኢትዮጵያን የባህር በር ጥያቄ እውን ለማድረግ አስፈላጊውን ኃላፊነት ለመወጣት ዝግጁ መሆናቸውን አረጋግጠዋል። በመጨረሻም ስፖርት። አሰልጣኝ ዮሐንስ ኃይሌ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነው ተመረጡ። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ዛሬ ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስ ኃይሌ ቀጣዩ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ በመምረጥ ውሳኔ አሳልፏል። አሰልጣኝ ዮሐንስ ኃይሌ በአሁኑ ወቅት የፋሲል ከነማ አሰልጣኝ ሆነው በመምራት ላይ የሚገኙ ሲሆን ከዚህ ቀደም የኢትዮጵያ ታዳጊና ዋናው ብሔራዊ ቡድንን በአሰልጣኝነት ከመምራታቸው በተጨማሪ የፌዴሬሽኑን በቴክኒክ ዳይሬክተር አገልግለዋል። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙ እየሰሩበት ከሚገኘው ፋሲል ከነማ እግር ኳስ ክለብ ጋር ንግግር ካደረገ በኋላ የውል ሁኔታና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ጠቅሶ የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆዩልን።